ኢትዮጵያ ዛሬ በታሪክ ወሳኝ ምዕራፍ ላይ ትገኛለች። በአንድ በኩል ታላላቅ ሜጋ ፕሮጀክቶች፣ የከተማ ውበት ለውጦች ሲታዩ፣ በሌላ በኩል ደግሞ የኑሮ ውድነትና ሰላም እጦት የዜጎችን ደጃፍ እያንኳኳ ነው። ዛሬ በዚህ ቪዲዮ ኢትዮጵያን ነባራዊ ሁኔታ በጥልቀት እንፈትሻለን። ኢትዮጵያ የብዙ ድሎችና የብዙ ፈተናዎች ሀገር ናት። በ2010 ዓ.ም የመጣው ለውጥ ትልቅ ተስፋን ሰንቆ ነበር። ሆኖም ግን ለውጥ ሁልጊዜም አልጋ ባልጋ አይደለም። ካለፈው ስርዓት የወረስናቸው እና የፖለቲካ ቁስሎችን አዲስ ዓለም አቀፋዊ ተጽዕኖች ሀገሪቱን ወደ አዲስ ፈተና ውስጥ ከቷታል። ዛሬ ኢትዮጵያ ዋነኛው አጀንዳ ኑሮ ሆኗል። የማክሮ ኢኮኖሚ ማሻሻያው የራሱ የሆነ ረጅም ጊዜ ጥቅሞች ቢኖሩትም በአጭር ጊዜ ውስጥ ግን ተራው ዜጋ ላይ የዋጋ ንረት አስከትሏል። የመገበያ ገንዘባችን የመግዛት አቅም መዳከም እና የምርት እጥረት ተደራራቢው የኢትዮጵያንን ትዕግስት እየፈተነ ይገኛል። ሰላም ከሌለ ልማት የለም። በአማራ፣ በኦሮሚያ እና በሌሎች አካባቢዎች የሚታዩ ግጭቶች የሰውን ልጅ ሕይወት ከመቅጠፋቸው ባለፈ ሀገራዊ አንድነትን አደጋ ላይ ጥለዋል። ኢትዮጵያ ዛሬ የውይይትና የብሔራዊ ምክክር አስፈላጊነት ከመቼውም ጊዜ በላይ የናፈቃት ወቅት ላይ ነች። ነገር ግን ሁሉንም ነገር በጨለማ ማየት የለብንም። ኢትዮጵያ እምቅ ተፈጥሯዊና የሰው ሰራሽ ሀብት ያላት ሀገር ናት። ወጣቶች በቴክኖሎጂና በፈጠራ ስራዎች ሀገራቸውን ለመቀየር እየጣሩ ነው። ግብርናና ቱሪዝም እንደ አዲስ እያገገመ ያለ ዘርፍ ነው። ፈተናዎችን በጋራ ከተጋፈጥናቸው ኢትዮጵያ ዳግም የመነሳት እድል አላት። ኢትዮጵያ የሁላችንም ቤት ናት። ዛሬ የምናልፍባቸው ፈተናዎች ነገ ለምንኖረው ታላቅ ታሪክ ግብዓቶች ናቸው። ለሰላም ቅድሚያ መስጠት፣ እርስ በርስ መደማመጥ፣ ለጋራ እድገት መስራት ግዴታችን ነው። እናንተስ በአሁኑ ኢትዮጵያ ነባራዊ ሁኔታ ላይ ምን ይሰማችኋል? ሐሳባችሁን ኮሜንት ላይ አጋሩን።